ይህን ቪዲዮ ከማየታችሁ በፊት እርግጠኛ ነኝ በመቶዎች የሚቆጠሩ የዩቲዩብ አውቶሜሽን ቪዲዮዎችን አይታችኋል። የትኞቹም ቪዲዮዎች ዩቲዩብ ላይ ስላለው ሪስክ እውነታ እና ስለሚያጋጥሟችሁ ነገር ያነግሯል። እውነታው ግን ዩቲዩብ አውቶሜሽን በትክክል ከተሰራ በጣም ትርፋማ የሆነና በትክክል ካልተሰራ ደግሞ ዌስት ኦፍ ታይም የሆነ ቢዝነስ ነው። እኛ በነበረን የብዙ ዓመት ኤክስፒሪየንስ ኢቨን በዩቲዩብ $1 በላይ ታክስ እንደከፈለ ሰው እና ብዙ ቻናሎችን ከዜሮ አንስቶ እንዳሳደገ ሰው ዛሬ በዚህ ቪዲዮ ዩቲዩብ አውቶሜሽን ሲሰሩ የምትሰሩትን 5 ነገሮች አሳያችኋለሁ። ታዲያ ከነዚህ ውስጥ 5ኛው በጣም ወሳኝና ማንም ሊያመልጠው የማይገባ ነው። ስለዚህ እምቢ ያልሰማም ብላችሁ ነው ከሰራችሁ ዋንስ ይሄ the same cycle የሚለውን ነገር የዩቲዩብ አልጎሪዝም አይደንቲፋይ ካደረገ በኋላ ዲሞኔታይዜሽን እና ኢናውተንቲክ ምንድነው ቻናል መግዛት ነው። እሺ እንግዲህ ዛሬ ወደ ሸራተን እየሄድን ነው። ከኋላ የጀለስ አለ። ብዙ ነገር የሚያስተምራችሁ ነው የሚሆነው። ዩቲዩብ አውቶሜሽን ማለት ፊታችሁን ማሳየት ሳይጠበቅባችሁ ወይም ደግሞ ካሜራ ፊት ቆማችሁ ምንም ነገር ማውራት ሳይጠበቅባችሁ ኤአይ ቱሎችን በመጠቀም የምትሰሩት የዩቲዩብ ቪዲዮ ዩቲዩብ አውቶሜሽን ይባላል። አብዛኛው እንደናንተ ዩቲዩብ አውቶሜሽን እየሞከሩ ያሉ ሰዎች የሚሳቱት የመጀመሪያ ስህተት ያበደ ምሳልን በላ ነው። ሸራተን ባይዞ ተዘግቶብን ነው። ጋዜቦ በርገር ሁሉም ቆንጆ ነው። ልክ ይሄው በሰዘት ይሻ አምጣና ተጫፉን ቆርጣ አምጣ አላረከም እንዴ አምጣ ባይዜ ማለት ነው። ከመኪና ውስጥ ጀምሮ እስካሁን ኒች መምረጥ እያልኩ ለምንድን ነው የኛ ምደክመው መሰላችሁ? ኒች ስትመርጡ ከተሳሳታችሁ ኤቭሪቲንግ ፍሎፕስ። ምንም ከዛ በኋላ ብትሰሩ አይጠቅም። 6 ወር ልትሰሩ ይችላልችሁ፣ 7 ወር ልትሰሩ ይችላልችሁ። ለዛ ነው እሺ በጣም ደጋግሜ ኒች የምልበት ምክንያት። አብዛኛው ሰው ኒች ሲመርጥ የሚሰራው የመጀመሪያው ስህተት ምንድነው? ሎው ኢፈርት ወይ ደግሞ ቤዚክ ኮምፕሌሽን። ዝም ብላችሁ ገጣጥማችሁ የምትሰሩት ይሄ ፉትቦል ላይ ያለ ኒች ኮምፕሌሽን የሚባል ይሄ ቀልዶችን ሰብስባችሁ ገጣጥማችሁ ምናምን የምትሰሩት ማለት ሎው ኢፈርት ይባላል። ምንም አይነት ቫልዩ አድ የማይደረግበት። ታዲያ እነዚህ ኮንቴንቶች ሎው ኢፈርት ከመሆናቸው የተነሳ ዩቲዩብ ላይ ዲሞኔታይዜሽን እና ኢናውተንቲክ ተብሎ ቻናላችሁ ባን እስከሚደረግ ድረስ ይደርሳል። ሁለተኛው ፓርት ላይ እንግዲህ ስለ ኢናውተንቲክ እና ስለ ዲሞኔታይዜሽን በሰፊው ስናነሳ ይሄን በዲቴል አሳያችኋለሁ ማለት ነው። ስለዚህ ሎ ኢፈርት የምንላቸው ምን አይነት ኮንቴንቶች ናቸው ስንላቸው የመጀመሪያ ላይ የሚቀመጠው ይሄ ቶፕ 10 የሚባለው ኮንቴንት ነው። ስለዚህ ቶፕ 10 የሚባለው ኮንቴንት ቶፕ 10 ጸዴ መኪና ብላችሁ ዝም ብላችሁ መኪና ከደረደራችሁ ቶፕ 10 ጸዴ አኒሜሽን ተብሎ ዝም ብሎ አኒሜሽን ከተደረደረ ኦር how can say ቶፕ 10 ተብሎ የሆነ ዝም ብሎ ራንደም ምንም አይነት ኤዲቲንግ የሌለው የመጀመሪያ ነገር። ሁለተኛ ነገር ስክሪፕት የሌለው ቮይስ ኦቨር የሌለው ምንም አይነት ቫልዩ አድ ያልተደረገበት ኮንቴንት የመጀመሪያው ሎ ኢፈርት ወይም ደግሞ ማስወገድ ያለባችሁ የመጀመሪያው ኮንቴንት ነው ማለት ነው። ሁለተኛው ማስወገድ ያለባችሁ ኒች ደግሞ ይሄ ኦቨር ሳቹሬትድ ይሆናል። ለምሳሌ ይሄ ክራይም ላይ አለ በጣም በቃ 1 ሚሊዮን 2 ሚሊዮን የ1 ሚሊዮን በጣም ብዙ 1 ሚሊዮን ሰብስክራይበር ያላቸው በጣም ብዙ የክራይም ሲን አሉ እና እነዚህ ቻናሎች ሙቪ ሪካፕ አሁን ይሄን ስንል ለምንድነው ኮምፕሊትሊ ማስወገድ አለባችሁ ሳይሆን እያልኩ ያለሁት ኒች ሲመረጥ በጣም ኦቨር ሳቹሬትድ ከሆነ ወይም ደግሞ በዛ ኒች ውስጥ ሚሊየን ሰብስክራይበር ያላቸው በጣም 10 ሚሊዮን 5 ሚሊዮን 6 ሚሊዮን መንዝሊ ቪወር ያላቸው ብዙ ቻናሎች ካሉ ኦልሬዲ ኦቨር ሳቹሬትድ ነው ወይም ደግሞ በጣም ሰፊ ስለሆነ ማስወገድ አለባችሁ ማለት ነው። ያ ማለት ኮምፕሊትሊ ሪሙቭ ማድረግ አለባችሁ ስል አሱፍ በቃ ላይክ ድጋሚ ወደዛ ኒች አትመለሱ ካይንድ ኦፍ ሳይሆን ይሄን ለመስራት የሚያስፈልጋችሁ ኢፈርት በጣም ሃይ ነው። ያ ማለት የምትሰሩት ኮንቴንት 10x ማለት ከነሱ 10 እጥፍ የተሻለ 15 እጥፍ የተሻለ ሶ አይታችሁት በጣም ኢምፕሩቭ ማድረግ የሆነ ከእናንተ የሚፈልገው ኢፈርት በጣም ብዙ ነው። ስለዚህ ያ ነው ትልቁ ይሄ ኦቨር ሳቹሬትድ የሆነ ኮንቴንት ላይ እንዳትገቡ የሚያደርጋችሁ ነገር ያ ነው። ሶ እዚህ ጋር አንተ መናገር ፈልገው ምንድነው ይሄ ኦቨር ሳቹሬትድ ስል ለምሳሌ እኔ አሁን ኦቨር ሳቹሬትድ ኒች ላይ ገብቼ ብሰራ ሆፕፉሊ ምን ላስብ እችላለሁ፣ ምን ኢምፕሩቭ ማድረግ እችላለሁ። አሁን ለምሳሌ እኔ ብሰራው ምን ኢምፕሩቭ ማድረግ እችላለሁ የሚለውን ነገር or 10x ማሳደግ የምችለው ነገር ካለ አስባለሁ። ሶ it takes effort። ስለዚህ እምቢ ያልሰማም ብላችሁ ነው ከሰራችሁ ሎ የሆነ ቪው በጣም ሃይ ኮስት በየቀኑ ተነስታችሁ እይታ ለማግኘት የሚያስፈልገው ሜንታሊቲ ራሱ will be crazy። ስለዚህ ሎ ቪው ኖ ኦዲየንስ እና ኮንሲስተንሲ የሚባለውን ቶታሊ ብሬክ ያደርጋል። ለምን የሚታይ ነገር አይደለም በቃ ዲሞቲቬትድ ነው የምትሆኑት ማለት ኮምፕሊትሊ። ስለዚህ ኮምፕሊትሊ እነዚህን ለማስተካከል ሎ ኮንቴንት ወይ ደግሞ እነዚህ ኦቨር ሳቹሬትድ የሆነ ነገር ላይ ለመግባት ከማሰብ አቴንሽን የቱ ጋር ነው ያለው፣ ገንዘብ የቱ ጋር ነው ያለው የሚለውን ነገር ፎከስ ማድረግ አለባችሁ ማለት ነው። ስለዚህ እነዚህን ካስወገዳችሁ በኋላ ቀጥታ የምትመጡት ወደ ምንድን ነው
በጣም አሪፍ አርፒኤም ወዳላቸው ኮንቴንቶች ትመጣላችሁ ማለት ነው። ዩቲዩብ ለእናንተ የሚከፍለው ገንዘብ ያ ማለት $7 $10 ምናምን ሊከፍላችሁ ወደሚችል ኮንቴንት ትገባላችሁ ማለት ነው። ስለዚህ በጣም ጥሩ ኒች የምንለው 3 መሰረታዊ ነገሮችን ያካትታል። የመጀመሪያው ኮንሲስተንስ ቪውስ ነው። ስለዚህ ኒች ሪሰርች ስታደርጉ ቻናሉ ላይ ኮንሲስተንት የሆነ 10,000 7,000 20,000 40,000 ላይክ ኮንሲስተንት የሆነ ቪው ማለት አንዴ 10,000 ሆኖ አንዴ 100 የሆነ ከሆነ ልክ አይደለም ማለት ነው። የመጀመሪያው ማየት ያለባችሁ ነገር ምንድነው? ኮንሲስተንት የሆነ ቪው ያስፈልጋችኋል። ሁለተኛ ላይ ማየት ያለባችሁ ነገር ሞኔታይዜሽን፣ ስትሮንግ ሞኔታይዜሽን አለ ወይ ወይም ደግሞ ሞኔታይዝ የምታደርጉበት ወይ ዝም ብሎ የማይመታ መሆኑን ቼክ መደረግ አለበት። ሶስተኛ ነገር ደግሞ በየጊዜው ኮንቴንት ፕሮዲስ ለማድረግ ይቻላል ወይ? ያ ማለት በየጊዜው ኮንቴንት ፕሮዲስ ማድረግ ይችላላችሁ ወይ? በየጊዜው ማለት ላይክ ነገም ከነገ ወዲያም ላይክ የሆነ ለአንድ ሳምንት ኮንቴንት ክሬት አድርጋችሁ ከዛ የሆነ ሳምንት ላይ ኮንቴንት የምታጡ ከሆነ ልክ አይደለም። ስለዚህ ኮንቴንት በቃ በደንብ ኮንቴንት አገኛለሁ ወይ የሚለውን ነገር እነዚህ 3ቱን ነገሮች ታያላችሁ ማለት ነው። ሶ ያበደ ኒች መርጫ አለው በቃ ጸዴ ኒች ነው ያለሁት ከዚህ በኋላ ምንም አያሳስበኝም ካላችሁ ደግሞ ወደ ሁለተኛውና አብዛኛው ሰው ወደሚሳሳተው ስህተት እንመጣለን። ይህም ኢንአውተንቲክ ኮንቴንት እንለዋለን። ከኢንአውተንቲክ ኮንቴንት ጋር አብሮ የሚመጣው ስፓም ኤንድ ዲሰፕቲቭ ፕራክቲስ እና ዲሞኔታይዜሽን። አብዛኛው ሰው ኒች ከመረጠ በኋላ ቀጥታ ወዴት ነው የሚገባው? ቪዲዮ ወደ መስራት ማለት። ስለዚህ ዝም ብሎ ቪዲዮ ሰርቶ መልቀቁን እንጂ የሚሰራው ቪዲዮ ኦሪጂናል ነው ወይ፣ ከዩቲዩብ ፖሊሲ እና ከዩቲዩብ ሕግ ጋር አላይን እንዲያደርገ ነው ወይ፣ ይሄ የሚሰራው ስራ የራሴ ኦሪጂናል ወርክ ኦፍ ሚ ወይም ደግሞ የራሴ ትክክለኛ ስራ ነው ወይ፣ ስክሪፕቱ የኔ ነው ወይ በደንብ መጠየቅ አለበት ማለት ነው። ይሄ the same cycle ከሚባል ኮንሰፕት ይመጣል። ያ ምን ማለት ነው? the same voice, the same writing, the same style። ያ ማለት ዩቲዩብ ላይ በዛ ኒች 20-30 ቻናሎች እየሰሩ ከሆነ እነዛም 10 ወይም እነዚህ 20ዎቹን ቻናሎች የሚሰሩትን ኮንቴንት ራሱን ሬፕሊኬት the same type of thumbnail, the same type of text, the same type of writing, script, ታይትል፣ ታምብኔል ራሱን ካፕሽንም ሞር አላይን እንዲሆነ የሚሰራ ከሆነ ይሄ the same cycle ውስጥ ይገባል ማለት ነው። ስለዚህ የዩቲዩብ አልጎሪዝም የእናንተን ቪዲዮ የሚያይበት አንግል is the same concept። ለምን ከነዛ ቪዲዮዎች የተለየ ስራ እየሰራችሁ አይደለም፣ ሊትራሊ ኮፒ እያደረጋችሁ ነው ማለት ነው። so this is something inauthentic content የሚያስመጣ ቻናላችሁ። ምናልባት ከውጭ ስታዩት ይሄ inauthentic የሚባለው ነገር ቀላል ሊመስላችሁ ይችላል። ግን ዛሬ ቢልድ አፕ ያደረጋችሁት ይሄ በጣም ቆንጆ ውስጥ ገብታችሁ ቪው እየታየ በቃ ልክ ዶላር ማየት ከጀመራችሁም በኋላ ሀፕን ሊያደርግ የሚችል ነገር ነው። ለምን ዋንስ ይሄ the same cycle የሚለውን ነገር የዩቲዩብ አልጎሪዝም አይደንቲፋይ ካደረገ በኋላ ቀጥታ ይመጣና የእናንተ ቻናል ላይ ይሄ ኢንአውተንቲክ ነው ብሎ ይመታዋል ማለት ነው። ወይ ደግሞ ይሄ ስፓም ነው እየሰራችሁ ያላችሁት፣ you are just uploading a ton of contents to YouTube ማለት ምንም አይነት የተለየ ነገር የለውም። ስለዚህ ቪዲዮአችሁ ወይ ደግሞ ቻናላችሁ ኢንአውተንቲክ ተብሎ እንዳይመታ ፎከስ ያደርግ ዋንስ ትክክለኛ የሆነውን ኒች ከመረጣችሁ በኋላ እና ኢንአውተንቲክ የሚባለውን የዩቲዩብ ይሄን ጡዘት ካለፋችሁ በኋላ ቀጣይ ፎከስ ማድረግ ያለባችሁና ብዙ ሰው የሚሳሳተው ነገር ታይትል እና ታምብኔል ነው። ይህ ማለት እንግዲህ ከመጀመሪያ ጀምሮ ኒች መርጣችሁ በጣም እንግዲህ አሁን ይሄ ኢንአውተንቲክን ለማለፍ በጣም ቆንጆ የሆነ ቪዲዮ ሰርታችሁ ጥሩ ስክሪፕት ጽፋችሁለት የደከማችሁበትን ነገር ጠቅላላ ኮምፕሊትሊ እንዳይታይ እና ፍሎፕ እንዲያደርግ የሚያደርገው በጣም ክሩሻል ይሄ በጣም በቃ የዩቲዩባችሁን ድካም ጠቅላላ የሚገለው ነገር ማለት ነው። ይሄ ታይትልና ታምብኔል ነው። ታይትል ምንድነው? ከዩቲዩብ መጀመሪያ ሰው የሚያየው ከታች የሚቀመጠው ሲሆን ታምብኔል የምንለው ደግሞ የፊት ለፊት የሚመጣው ቪዥዋላይዝ የሚደረገው ኢሜጅ ማለት ነው። እንግዲህ በዩቲዩብ ህግ መሰረት ወይም ደግሞ በዩቲዩብ አውቶሜሽን ላይ ታይትልና ታምብኔል በጣም ክሩሻል የሚሆኑበት ብቸኛ ነገር ምንድነው? ፊታችሁ እስካልታየ ጊዜ ድረስ ሰው መጀመሪያ አይቶ የሚመጣው ታይትልና ታምብኔላችሁ ነው። ፊታችሁ ቢታይ ኖሮ ሩቲን ፌስ ነው ሩቲን ፌስ ነው ላለው ሩቲን ፌስ አልኩኝ። ፌስለስ ኮንቴንት እንደመሆኑ መጠን ሰው ፊታችሁን አይቶ ወይም ደግሞ ይሄ እንትና ነው ብሎ አይመጣም። ሚስተር ቢስት ከሆነ ሚስተር ቢስት መጀመሪያ ከታየ ፌስለስ ቻናል፣ ስለዚህ ሚስተር ቢስትን አይቶ ይታወቃል ማለት ነው። ስለዚህ እንደዚህ ሌላ ብዙ የምታውቋቸው ክሬተሮች ፊታቸውን የሚያሳዩ ካሉ ፊታቸውን ካሳዩ ብቻ በቂ ነው ማለት ነው። ያ የነሱ ቪዲዮ እንደሆነ ይገልጻል። የእናንተ ቪዲዮ ግን ዩቲዩብ ላይ ፐርፎርም እንዲያደርግ የሚያደርገው ታምብኔሉ ነው። ለምን? የሚታይ ፊት የለውም። ፌስለስ እስከሆነ ድረስ ሰው መጀመሪያ ታምብኔልና ቴክስታችሁ ማርኮት ወይም ደግሞ ስቦት ነው መምጣት ያለበት ማለት ነው።
ስለዚህ አብዛኛው ሰው እዚህ ነገር ላይ የሚሳሳትበት ኮንሴፕት ሁሌም የሚወስደውን እንደ አይዶል ወይም ደግሞ እንደ ሞዴል የሚወስደውን አንድ ታይትል አጻጻፍና ታምብኔል ደጋግሞ ይጠቀማል ማለት ነው። ስለዚህ ሁሉም ቪዲዮ ላይ የሚስተር ቢስት ታይፕ ኦፍ ወይም ደግሞ በጣም ኮምፕሊኬትድ የሆነ ወይም ደግሞ ኦቨር በጣም አንድ ሲምፕል የሆነ ቪዲዮ ሁሉም ላይ ፐርፎርም ያደርጋል ማለት አይደለም። ስለዚህ መጀመሪያ ኒድ ስትመርጡ ያለበት ፓርት ላይ እነሱ የሚሰሩት ምን አይነት ታምብኔል ነው የሚለውን ወይም ደግሞ ምን አይነት ታይትል ነው የሚጠቀሙት የሚለውን አንዴ ካያችሁ በኋላ እንደዛ አይነት ወይም ደግሞ በእናንተ ኒች በመረጣችሁት ኒች ውስጥ ያለ የታምብኔል አሰራር ነው ፎሎ የምታደርጉት ማለት ነው። አሁንም ደግሞ አለው ተመሳሳይ አይደለም፣ ኮፒ አይደለም፣ ኤግዛክት ኮፒ እዚህ ጋር የሆነ ነገር ቀይራችሁ ኤግዛክትሊ መደገም አይደለም፣ ግን የሚሰራው ለምሳሌ የሆነ ኒች ላይ ብትገቡ ሌትስ ሴይ ሂስትሪ ላይ የሚሰራው የሆነ ታይፕ ኦፍ ታምብኔል ከሆነ ያን አይነት ታምብኔል ነው አምጥታችሁ የእናንተ ቪዲዮ ላይ የምታንጸባርቁት ማለት ነው። ስለዚህ ይሄ ታይትል እና ታምብኔል የሚለው ነገር ቤዝድ ኦን ዮር ኒች ነው። እሺ ኒቻችሁ ውስጥ ባለው መርጣችሁ ነው የምትገቡት። በዚህ የታይትል እና የታምብኔል ስራ ላይ በጣም ክሩሻል የሆነው አንድ ነገር ቪዲዮአችሁ ውስጥ ያለውን ሙሉ ይሄ ሀተታ ወይም ሙሉ ታሪኩን በአንድ አምጥታችሁ ታይትል ላይ ግልብጥጥጥ አታረጉትም ማለት ነው። ስለዚህ ሁሌም ቪዲዮአችሁን ሰው ገና ከውጭ ሲያየው I don't want to miss this ማለት አለበት። አሁን ዜና ላይ የምትሰሩ ከሆነ ገና ሰው የእናንተን ቪዲዮ ሲያይ ይሄ ዜና ሊያመልጠኝ አይገባም ነው ይሄን ነገር ማየት አለብኝ ማለት አለበት ማለት ነው። እንዳልኳችሁ ቤዝድ ኦን ደ ኒች ነው። ያ ማለት አንዳንድ ኒቾች አይታችሁ ከሆነ ይሄ እዚህ ጋር ጽሁፍ ነው፣ ከዛ የሆነ እዚህ ጋርም ጽሁፍ ነው ምናምን it works ያ ኒች ላይ ያ ታምብኔል የሚሰራ ከሆነ why not እሱ ሬፕሊኬት አድርጋችሁ ትሰራላችሁ ማለት ነው። ግን most of the time ሲምፕል የሆነ ማለት በጣም ብዙ በጣም እንዳለ የቪዲዮ እንትን ተንጋግቶ የተጻፈበት ነገሮች ወርክአውት አያደርጉም። ስለዚህ ታምብኔላችሁ በጣም ሲምፕል መሆን አለበት። how about your title ደግሞ በጣም ሰውን ኪዩሪየስ የሚያደርግ መሆን አለበት። ለምሳሌ ዜና ላይ እየሰራው ቢሆን አይገስ ትላንት ወዲያ መሰለኝ ትራምፕ ላይ የግድያ ሙከራ የተካሄደው ምንድነው ላደርግ የምችለው የሟቹን ሰውዬ ፊት አላ የተኛበትን እሱ ተይዞ ያለበትን የከስተዲ ሊገባ ያለበትን ፎቶ አደረግና እንደን የሆነ አንድ ለትራምፕን ፎቶ እጠቀማለሁ። ስለዚህ ይሄ በጣም ሲምፕል ነው። ገዳዩ አለ፣ ትራምፕ አለ። ስለዚህ ምን ላወራ እችላለሁ እዛ ቪዲዮ ላይ ስለ ትራምፕ አሳሲኔሽን ማወቅ ያለባችሁ ነገሮች ይላሉ። ምን ላይ? ታይትል ላይ what you have missed about Trump assassination 5 things you have to know about Trump assassination kind of ነገር እና ይሄ ሁለት ሲምፕል ነገር ነው ያስቀመጥኩት። ከዛ በኋላ 5 ማወቅ ያለባችሁ ነገር ወይ ደግሞ በቃ የሆነ አንድ ኪዩሪየስ የሚያደርግ ነገር እዚህ ጋር አስቀምጣለሁ and then I proceed ወደ ቪዲዮ ማለት ነው። ስለዚህ ሰው ቢያይ አብዛኛው በአንዴ ወሬው ስለማይሰራ ዜና እስከሆነ ድረስ ሲምፕል ነው። ከዛ በኋላ ኪዩሪየስ ምንድነው ማወቅ ያለብኝ ነገር እላለሁ፣ ከዛ ገባለሁ ማለት ነው። that's how simple እና ኪዩሪየስ የሆነ ታይትል ነው ሲምፕል የሆነ ታምብኔል የሚሰሩት ማለት ነው። ወደ አራተኛውና በጣም አብዛኛው ሰው እየሞከረ የሚሳሳተው ነገር ይመስላል። ምንድነው ያንተ ለምንድነው ያንተ ትልቅ የሆነው ጸዴ ታይትልና ታምብኔል ከሰራችሁ በኋላ ያው ቆንጆ ኒሽ መርጣችኋል። ከዛ በኋላ የምትጽፉት ስክሪፕትና ቪዲዮ ኢናውተንቲክ ወይ ደግሞ የዴሞኔታይዜሽን ጡዘት ካለፈ በኋላ ታይትልና ታምብኔላችሁ እንደገና ያበደው ነው ከመጣ በኋላ አብዛኛው ሰው ጠፋብኝ እኮ። ስለዚህ አራተኛ ላይ የምትሰሩት በጣም ትልቅ ስህተት ምንድነው? ቻናል መግዛት ነው። አዎ ልክ ነው። ብዙ ሰው ያው ቻናል ገዝቶ ከዛ በኋላ ሞኔታይዜሽን የሆነ ቻናል ነው ጸዴ ቪዲዮ እየሰራ ዝም ብሎ እየለቀቀ መሄድ ይመስለዋል። እዚህ ጋር ስትመጣ የምናየው የመጀመሪያ ኢሹ ምንድነው? አንደኛ ነገር ቻናል ለመግዛት they are not cheap ወይም ደግሞ ርካሽ አይደለም። አብዛኛው ቻናል ከ$200 $180 $250 $300 ነው ኢኒሻል መነሻቸው ማለት ነው። እኛም የሆነ ጊዜ ላይ እንደዚህ ቺት ኮድ እናልፋለን በሚል ኮንሰፕት ምን አድርገን ነበር? ቻናል ወደ 4 ቻናል አይመስለኛል አይገስ $1000 አውጥተን ማለት ነው። እንግዲህ ሳልኩ $150,000 $1000 አውጥተን 4 ቻናል ገዝተን ነበር። ግን ከገዛነው 4 ውስጥ ቻናል አንድ ቻናል ብቻ ነው ሰክሰስፉሊ ይሰራል። አንድ ቻናል ይሄን ለማወቅ እንግዲህ አይገስ አንድ ሳምንት ምናምን ሙሉ 4ቱም ቻናሎች ላይ ኮንቴንት እየሰራን ነው። 3ቱም ቻናሎች ላይ ኮንቴንት እየሰራን አፕሎድ እያደረግን ነበር እና ከአንድ ሳምንት ነው ከ15 ቀን ምናምን በኋላ ሁለቱ ፍሎፕ ቻናል መሆናቸው ማለት ኮምፕሊትሊ በቃ ዩዝለስ ቻናል መሆናቸውን እና አንዱ ቻናል ብቻ እንደሚሰራ አወቅን ማለት ነው። ስለዚህ ላይክ ምን ተመሳሳይ ኮንቴንት እንደውም የሆነ ሰዓት ላይ ምን አደረገን
ይሄ ተመሳሳይ ቪዲዮዎችን ለቀቅናቸው ሶስቱም ላይ ማለት ነው። አይ አንደኛው ላይ ወጣ እንዳለ ፍሎፕ አደረገ ማለት ነው። አይደንቲፋይ ያደረግንበት ሜካኒዝም እንደውም ይሄ ነው። ይሄ ማለት ኮምፕሊት በጣም ሪስክ ነው። ባይዜ ተመሳሳይ ቪዲዮ እና ሶስቱም ላይ ለቀቅ ሪስክ አድርገን ነው በቃ ያወቅነው። እና ይሄ ቻናል መግዛት የሚባለው ነገር ምናልባት ሾርት ከት ሊመስላችሁ ይችላል፣ ግን እና እኔ እኮ አሁን አንዴ ካቆምኩኝ በኋላ ይጠፋብኛል የቱ ጋር እንዳለው እና ምንድን ነው አንዴ እና አምሶ የበላሁት ምግብ እና ነው እዚህ እያለ ያልቃል ማለት እሱ ስለተንገላታ እኔ መንገላታ አለብኝ ጋይስ ዋይ ለምን ስለዚህ እኔ ምን ሪኮመንድ አደርጋለሁ መሰላችሁ ቻናል ማሳደግ የምር የኛ ኮሚኒቲ ላይ ከገባችሁ ጋራንቲ በጣም ጽድት ያለ ኒሽ ነው የምታገኙት እና ቶሎ ታድጋላችሁ። በቃ አሁን ለምሳሌ 1000 ሰብስክራይበር ለመግባት አትቆዩ። ባይዘዌ አሳሪካር በ24 ሰዓት ውስጥ 1000 ሰብስክራይበር ገብተን ሞኔታይዝ ተደረግናል እና አሁን የምንሰራቸው አብዛኞቹ ቻናሎች ለማክሲማም የፈጀብን ቀን 1 ሳምንት ወይ 15 ቀን በጣም ማክሲማም ማለት ነው ቻናል ለማሳደግ። ስለዚህ እንደምታስቡት በጣም እነዚህ በጣም ወሳኝ ኪ ነገሮችን ካወቃችሁ ቻናል ማሳደግ የሚባለው ነገር it doesn't take time በቃ በጣም ማክሲማም 1 ወር ቢፈጅባችሁ። ስለዚህ ይሄ ወርዚት አይደለም አንድ አካውንት ገዝታችሁ ከዛ ብና መሞከር። ብር ያላችሁ ሰዎች እንዳላችሁ አይ ኖ አውቃለሁ፣ ግን ወርዚት አይደለም። በቃ አንደኛ ነገር ጥሩ ቻናል ማግኘት አትችሉም። ስለዚህ ቻናላችሁ በአንዴ ሊመታ ይችላል እና ዩቲዩብ አይገስ አሁን ላይ እንዴት ያውቃል መሰላችሁ አይፒ ቼንጅ ያውቃል። የምትገዙት አብዛኛው ቻናል ህንድ ወይ ፓኪስታን ሀገር ያደገ ነው። ስለዚህ እሱን ልክ እናንተ ወይ ቪፒኤን ኦር ሰምቲንግ ተጠቅማችሁ ደን ወደ ዩኤስ ልክ እንዳስገባችሁት ብዙ ሳይቆይ ማለት ነው። ስለዚህ ትረስት በቃ እኛን እመኑንና ማሳደግ ኢዚ። ሊንክ እናስቀምጣላችኋለን። ግሩፓችን ላይ ተቀላቀሉ። ዩል ሲ በጣም ጸዴ ኒቾች እና እነዛን ከተጠቀማችሁ በቃ ቻናል ግሮም ይሄ በቃ ዋናው ነገር ላይ ማሳደጉ ነው። ማሳደጉ ደግሞ በቃ እና አንድ ነገር ብቻ ሶሪ ተመልሼ መጣሁ። አንድ ነገር ብቻ እዚህ ቻናል ስገዙ ትልቁ ነገር በእናንተ ለምሳሌ እኛ የዛን ሰዓት ፖለቲካ አይደለም እንሰራው በፖለቲካ ያደገ ቻናል የለም በቃ ሬር። ስለዚህ የምገዙት ቻናል ወይ የሆነ አልምጥ በሆነ የህንድ ኮንቴንት ያደገ ነው ወይ በፓኪስታን ወይ በቃ በተመታ ኮንቴንት ያደገ ነው። እና የመጀመሪያው ነገር ቻናሉ ላይ የምትተገብሩት ትልቁ ጡዘት ምንድነው? ኒቹን ነው የምትቀይሩት። እንግዲህ ስለ ኒች ነው ላውርተን የምትገዙት ቻናል እናንተ ኦንላይን በምትፈልጉት ለምሳሌ ኒውዝ መስራት ብትፈልግ ኒውዝ ላይ ያደገ ቻናል አላገኘም። ኢትስ ሬራ ሂስትሪ ታስቀኛ እኔ ቀላል ብርሃኑ ከዚህ ጋር መጣ። ብራዘር እዚህ ቁጭ ብዬ ልቀይራው። ታዲያ ኒች ከመረጣችሁ በኋላ የታይትል ታምኔላችሁ ከተስተካከለ ኢንአውተንቲክ ይሄ ዲሞኔታይዜሽን ምናምን የሚባለውን ነገር ጠቅላላ ካለፋችሁ በኋላ አምስተኛውና በጣም ክሩሻል የሆነው በዚህ ሎንግ በሆነ የዩቲዩብ አውቶሜሽን ጆርኒ ላይ ተስፋ መቁረጥ ወይም ደግሞ ዲሲፕሊን እና ኮንሲስተንሲ የምንላቸው ነገሮች ናቸው። እኛ እንግዲህ ይህን ስራ ስንጀምር ይሄ ተስፋ መቁረጥ የሚባለው ነገር ላይክ ቶሎ እኛም ብቻ ሳይሆን ማንኛውም ይሄ የዩቲዩብ አውቶሜሽን ጆርኒ ላይ ያለውን ሰው ያጠቃል። ለምንድን ነው እንደዛ የሚሆነበት ምክንያት? ሎንግ ጆርኒ ስለሆነ አሁን እንዳሰባችሁት በ15 ቀን ውስጥ አካውንታችሁ ላይ ያድግ ይችላል። በአንድ ወር ምናምን 2 ወር ሶ ዩ ዶንት ኖ ምን እየተበላሸ ነገር እንደምትሰሩ አታውቁም። ስለዚህ አንቲል ያን ነገር ፊገር አውት እስከምታደርጉ ጊዜ ድረስ ቶሎ በቃ ተስፋ መቁረጥ ይኖራችኋል። ይሄ ነገር በቃ አይሆንም ምናምን ትላላችሁ። ግን ቁጭ ብላችሁ አስተውላችሁ ካያችሁ ሜቢ የተሳሳታችሁት ወይ ታይትል ነው ወይ ታምብኔል ነው ወይ ባሮንደን ሮንግ ኒች ምናምን እነዚህ ነገሮች አሉ እና አሁንም ደግሜ እላለሁ ይሄ እነዚህም ፕሮሰሶች አሁን የኒች ምናምን ያለውን ነገር አጥርቶ በደንብ ትክክለኛ ወይም ደግሞ ይሄ ፕሮፊታብል የሆነው ኒችን ለማግኘት ያልኳችሁ ፍሪ የሆነውን የቴሌግራም ኮሚኒቲያችንን ተቀላቀሉ። ሶ ዋንስ እነዚህን ደግሞ ነገሮች ካለፋችሁም በኋላ ምናልባት ከሞኔታይዜሽንም በኋላ እነዚህ ነገሮች ሊመጣ ይችላሉ። ሶ እነዚህ ነገሮች እንዴት ነው መሰላችሁ ኮምፕሊትሊ ሪሙቭ ማድረግ ባንችልም ግን ላይክ አሪፍ የሆነውን ይሄ ፐርሶናሊቲ ወይም ደግሞ ተስፋ መቁረጥ ወይ ምናምን የሚያሸንፍ ፐርሶናሊቲ ቢልድ አፕ የምታደርጉበት ዋናው ነገር ይሄ ዲሲፕሊን እና ኮንሲስተንሲ የምንለው ነገር ነው። ስለዚህ ምንድናቸው እነዚህ ካል ብላችሁ ከጠየቃችሁኝ ዴይሊ ከሆነ ቪዲዮ የምትሰሩት ዛሬ መስራት ባትፈልጉም ተነስታችሁ ቪዲዮ መስራት፣
ነገ ባትፈልጉም መስራት የሆነ ቪዲዮ አለን እኔና ናቲ እንደውም እየሰራን ላይክ አምሽተን እስከ 5 ሰዓት ድረስ ቪዲዮ ማለቅ ስላለበት ቆይተን የሰራናቸውና ሶ ላይክ ብትፈልጉም ባትፈልጉም መስራት የሚባለው ነገር ዲሲፕሊን ነው ማለት ነው። ሶ ኮንሲስተንሲ የምንለው ነገር ደግሞ ሰኞ ሮብ ዓርብ ወይም ደግሞ የሆነ ማክሰኞ ሐሙስ ብቻ በሳምንት 3 አፕሎድ የምታደርጉ ከሆነ ላይክ ይሄን 3 ቀን አፕሎድ ማድረግ አለባችሁ፣ የግድ አፕሎድ ማድረግ አለባችሁ። ይሄ ኮንሲስተንሲ የምንለው ነገር ነው። ሶ ይሄን ኮንሲስተንሲ ለማምጣት ደግሞ ራሳችሁን ሁሌ ዲሲፕሊን አድርጋችሁ መሄድ አለባችሁ ማለት ነው።